የዛሬ ዓመት ነበር ችቦይ ሙላም ወገባ እየተባለ የተጨፈረልኝ። ችቦይ ሙላም ወገባ ችቦይ ሙላም ወገባ ማርሸት ነው ቀለባ። በዚህ አንድ ዓመት አባቴ ለኔ በጣም ብዙ መስዋዕትነቶችን ከፍሏል። ቢሆንም ግን ዛሬ ደስታ እንጂ ያዘን ቀን አይደለም። እሱ ለኔ ጥንካሬ ነው። እማ መጥቻለሁ። እናት ፍቅር እናቴ የኔ ፍቅር ነቃሽልኝ። ተመስገን ፈጣሪ። ምንድን ነው የተፈጠረው? ለካ እናት ምንም አትበይ። ፈጣሪ ይመስገን። አስጨነቅኩ አይደል እንዴ? እናት ለምን እንደዛ ትያለሽ? ለአንቺ መጨነቅ እኮ ለእኔ ክብር ነው። ተዋክ ሌላ ምትል የለም? የምሬን እኮ ነኝ ልዕልት። ሳልጨርስ ነው የመጣው። ምንድን ነው የምትጨርሺው እንዴ? ምን ልትሆኚ ነው? ምን ሊሆን ይመስላል? የጀመርኩትን ልጨርስ ነው። በስነ ስርዓት ያዥሽ። እና ታሞሻል እኮ በቃ ማረፍ አለብሽ። ብዙ ነገር ነበር እኮ ያሰብኩት። የኔ እናት ይሄ ውፊትሽ ላይ ሀዘንና መከፋትን ማየት አልፈልግም። ግን አባቴ በእኔ ምክንያት እንዳትጨርሺው የኔ እናት። እኔ እንዲከፋኝ ትፈልጊያለሽ? ምን ማለት ነው? እኔ እኮ ባልሽ ነኝ። ለዚያውም ውዱና ምርጥ ባሌ። ኦኬ ሌላ ረካሽ ባል አለ ማለት ነው? ያው ነው እንድንጣላ ፈልገሻል ማለት ነው? እሺ በቃ ይለኝ። ይሻልሻል። ቆይ እንዴት ነው አንተን የመሰለ ባል እያለኝ ሌላ ምሻው? አንተ እኮ ከበቂ በላይ ነህ። ልቤ አንተ ነው። በቃ ከዚህ በላይ ከሞቀኝ ጥሩ አይመጣም። እንደዛ ከሆነማ ተቴ ለማንኛውም የጀመርሻትን ልጨርሳት። በዛው ምርጥ ጊዜ ይኖረናል። እሺ ላግዛ አባቴ? አይ እናቴ አንቺ ረፍት አድርጊ። እኔ ደግሞ የጀመርሻትን ነገር ጨርሳታለሁ።
Lighten up, take me on your magic river. Tell me all your dreams align. Sign me up and tell me about the people. አይገርምም ግን አንድ አመት ሞላን እኮ። አንድ ሳምንት ራሱ ይቆየናል መሰለኝ እኮ። አዎ የኔ ፍቅር ከመወዳት ከመሳሳላት ከአንቺ ከውዷ ባለቤቴ ጋር አንድ ጣራ ውስጥ መኖር በራሱ የሁል ጊዜ ህልም ነው የሚመስለኝ። ታውቂያለሽ አንቺ ጣፋጭ እድሜ ነሽ። እሺ ቆይ ከነቃህና ከረሳኝስ? እኔ መንቃት አልፈልግማ የኔ ዶል ሁሉንም ማስረሳክ በጉዱሌ ሙሉ አደረግ። ቆይ ፈጣሪ ግን እንደኔ ባረካ ሴት አለች? እናስ አይቻልም እንጂ ቢቻልም ማኖር የትኛውም ሴት እንድታይ አልፈልግም ነበር። ቆይ ቢሰርቁብኝ እስከ ፈልገሽ ታገኘኛለሽ። I'll never forget your time. የኔ አባት ግን እንዴት እንደማወቅ ታውቃለህ? እኔስ እንዴት እንደማፈቅሽ ታውቂያለሽ? የምሬን እኮ ነው። ገራም ባለ እሱን እንኳን ብዙ ሰዎች ነግረውኛል። የእውነት ፈጣሪ አንተን ስለሰጠኝ በጣም እድለኛ ነኝ። እድለኛው እንኳን እኔ አንዳንዴ ምን እንደማስብ ታውቂያለሽ? እኔ ለዚህች ልጅ ይገባት ይሆን ብዬ አስባለሁ። እንኳን እኔ አንተም ላይ አፈቅርሃለሁ። እሺ እኔ በጣም አፈቅርሻለሁ። ወይኔ አየሽ አይደል በወሬ ይዘሽ አንድ ሰዓት ብቻ ነው ያጠብኩት። ምን ላድርግ? አንተ ፍቅር እኮ ነው እንደዚህ የሚያደርግ። እኔ ሳንቺ ፍቅር አይደል እንደዚህ ብልጅጅ የሚያደርግ። ወዴት ወዴት? በይ አርፈሽ ተቀመጪ። አባቴ ቆይ እሺ ነው እኔን ፊት አይቼ እምቢ ማለት ይችላል? ስለዚህ ተስማምታል። እሺ ስለዚህ አብረን እንጠባ። እንዴ ሰዓቱ በጣም ሄዷል። ገብተን እንተኛ አይደል? ተነሽ። ገባኝ። በእግርሽ መሄድ አስጠልቶሽ እኔ እንድሸከምሽ ነው። እንደዛ ነገር እኔ እኮ አንቺ መሸከም ጀርባ ያዛል። እንደውም ተው። እሺ እሺ ቆይ አሁን ማንም ቢያለሽ ምን ታዲያ ምንድን ነው የምትለው? በቃ እኔ ከአንቺ ጋር መቀለድ አልችልም አይደል? በቃ ተነሽ። እሺ እኔ አቁላፊ ደግሞ እኮ እንደማጨክንብኝ ቃል በምን አንጀት ማሽከርከር ወይ ምንድን ነው የምታስበው? በሀሳብ ተወጣሃል እኮ። ቆይ ማናቁታንሽ በዚህ ሰዓት በሉሌ ልብ ውስጥ የምትመላለስ ምን? ቆይ ቀንና ማታ ከአንቺ ውጭ ምን አሰባለሁ? ቆይ ስለኔ ምንድን ነው የምታስበው? ልልቴ
ወይኔ ልጅ ታውቂያለሽ፣ ቅድም ወድቀሽ ስትቆይ በጣም ፈርቼ ነበር። አባቴ ደግሞ ቆይ ስወድቅ ለመጀመሪያ ጊዜ ነው እንዴ? እሱ እኮ ነው እያሳሰበኝ ያለው። ከጊዜ ወደ ጊዜ የህመምሽ ጉዳይ በጣም እያስጨነቀኝ ነው። አባቴ ተይማ፣ ምንም አትበይ። በተለይ ቤት ውስጥ ብቻሽን መሆንሽን ምንም አልወድም። እናሽ ወጥቼ ልስራ? ምን? እሱማ በፍጹም አይሆንም። እናሽ አባቴ ምን? ይኸውልሽማ አንድ ነገር አስቤያለሁ። ምን ይነፍ? በቃ እህትሽ እኛ ቤት የምታተር ይሻላል? አዎ፣ ለእኔ ከእህትሽ የተሻለ ለአንቺ ማምነው ሰው የለም። ለአንቺም ቢሆን ከእህትሽ የተሻለ የሚቀርብ ሰው የለም። እሱማ ልክ ነህ፣ ግን ታውቃለህ ሩታ በጣም አስቸጋሪ ጸባይ አለ። ይገባኛል። ያኔ ራሱ እኔ እናንተ ልታጋጨን ደርሳ ነው። እሱን እኮ አውቃለሁ። እሺ ሌላ ምን የተሻለ አማራጭ? አባቴ ትንሽ ብንታገስ። ፍቅር ወይ ምን እያሰብክ ነው? ይኸውልሽ የእኔ ፍቅር፣ ቤት ውስጥ ያለውን ኃላፊነትን ያስተካክለዋል። አንቺ ደግሞ በደንብ ማለት ደግሞ ለእኛም ቢሆን ከሩታ የተሻለ የሚቀርበን ሰው አናገኝ። እሱስ ልክ ነህ፣ ግን የሚለው ይቅር የእኔ ፍቅር፣ ምንም ነገር ከህልውናሽ አይበልጥም። አንቺም እኮ መኖር አለብሽ። ተስማማ? ዛሬ ደግሞ ከወትሮ በተለየ አምሮብሽ። አባቴ ተነስተሻል? እኔ አባት ቆይት ሄደን ቁርስ ደርሷል ማለት ነው። እንግዲህ በምርጡ ሼፍ የተሰራ ምርጥ ማዕድ ይቀምሳሉ ማለት ነው። ትንሽ የፊትሽን ታጠቢ። እና እንዴት ነው የተሰራውን ምርጥ ማዕድ አልጋዎት ላይ ይበላሉ ወይስ ሳሎን ሄደን? አይ ሳሎን ይሻለኛል። እሺ ትንሽ የምር ግን ምንድን ነው የሆንኩት?
እዚህ ልቀር ነው እንዴ? መነሳት እኮ አልቻልኩም። አባቴ ምንድነው የሚሆነው? እኔን ሲያስታመም ሊኖር ነው? የተሻለ ህይወት እኮ ይገባዋል። ቆይ እስከ መቼ ነው ሸክሙ መሆነው? ፍቅር ወይ አባቴ ቆየሽ እኮ። እሺ መጣሁ። የኔ ሸበላ ቆየ ማንን ትኩረት ለመሳብ መቀናቱ ነው። አሁና የትኛውም ሴት በሙሉ አይኗ እንድታይ አልፈልግም። በጎዶሎስ አልቀለድም። ይኸውልሽ የኔ ሚስት በሙሉ አይናቸውን ማዩን በጎዶሎ ዋናው የኔ ልብ ነው አይደል? እሱማው ግን በበይ ግን የሚባል ነገር የለም። ለእህትሽ ደወልሽላት እንዴ? አባቴ ወይ ቆይ አሁን አይደል እንዴ ደውይ ብለኝ የደወልኩት? ወይ ነገር ታውቂያለሽ እርስ ታድርጊው ነበር። ቆይ ቀልብን ተበልተው ነው ወይስ ሸጠው ነው? ቀልቤን ነገ ነው አይደል የምትወጣው? አዎ። እሺ እና እንዴት ነው? ፏ ብለሃል። እናሳ አቤት ጉራ እንዳትጠፋሽ። ጠበቅ አድርገሽ ካለሽ መች ይቀርልሻል? ኧረ አሁንም አባቴ ትረይፍድባል። እሺ ካልሽ በቃ እሺ። የኔ አባት አፈቅራለሁ። ባይ ገባኝ እኮ ዶክተር፣ ግን ለእናት እንደዚህ ብዬ መናገር አልችልም። ቆይ ዶክተር ለሷ ሳልነገር ክትትሉ መጀመር አንችልም? ዶክተር እመነኝ ዶክተር፣ ይህን ነገር ከሰማች የበለጠ ትጎዳለች፣ መዳኗም ይቀራል ማለት ነው። እሺ ዶክተር በጣም አመሰግናለሁ። እሺ ያንተን ውለታ ግን እንዴት እንደምከፍሉ አላውቅም። እሺ ሰላሙን ዶክተር። ለፍቅር ልንገረው እንዴ? ጨነቅብኛል። መቶ መራመድ እንዳቀተኝ ሳይ የበለጠ መደናገጡ መች ይቀራል። ቪዲዮ ትንሽ ዋለልት። ኦኬ በጣም ይቅርታ። እንዴት ነሽልኝ? ምን ነው ሌላ ሰው እየጠበቅሽ ነበር? አረ ነበር። እንዴት ነሽ ግን? ደህና ነኝ። ግቢ አይባልም እንዴ? በጣም ይቅርታ። ግቢ። እግርሽ ምን ሆነሽ ነው? ትንሽ ደነዘዘኝ መሰለኝ፣ መራመድ አልቻልኩም እኮ።
ቆየሁኝ አይደል እዚህ ቤት ከገባሁ? አዎ በጣም ቆይስ። ሰድበሽ ካባረርሽኝ በኋላ ድጋሚ ትጠሪኛለሽ ብዬ አስቤ አላውቅም ነበር። ማ እኔ ሰድብሽ? እናስ አይንሽን በጨዋጥበሽ ልትክጂኝ ነው? መቼ ነው የሰደብኩሽ? መቼም መርቀሽኝ አልነበረማ የሄድኩት። እየቀለድሽ ነው? ከፍቅረኛዬ ጋር ከከተማ ልውጣ ብለሽ ወጣሽ። ብሩኬኒ ፍቅር ልክ ነሽ። ከዛ በኋላ እኮ ብዙ ጊዜ ስደውልልሽ ስልክ አታነሽ። እንዳነሳ ጠብቀሽ ነበር? ለምን አታነሽም? እኔ ቤት እኮ ለሳምንትም ቢሆን ቆይተሻል አይደል? ቆይ ለምን እንደጠፋሽ ማወቅ የለብኝም? እና ልጨቀጭቂኝ ነው የጠራሽኝ? ይቅርታ፣ ምን እንደተፈጠረ ለማወቅ ስለጓጓ ይሆናል። የሚበላ ነገር ላምጣልሽ? ሩታዬ መነሳት የምችል አይመስለኝም። ገብተሽ ትወስጃለሽ? ባታከብሪኝ እንኳን ገና እኮ ቤትሽ እየገባው ነው። ሩታዬ በጣም ይቅርታ በእናትሽ። እናታችንን ከዚህ ውስጥ አውጫት። እና የት ሄዶ ነው አልሽ? ስራ ነው። የት ሄዳለሽ? በጊዜ አይመጣም? አረ ይመጣል። እንደውም መምጫው ሰዓቱ ደርሷል። የሆነ ነገር ካልገጠመ በስተቀር ከ5 ደቂቃ ያሳልፍ። ጥሩ ላይ ናቸው። እግዚአብሔር ይመስገን። እና አንቺ ጋር ስራ እንዴት እየሄደ ነው? ምን ስራ አለ ብለሽ ነው? እዚህ ሆነሽ ሴልስ ጀምረሻል ነበር እንዴ? የመቼሽን? እሱ ስራ እኮ በጣም ዋዛ ነው። አቆምሹ? ቆየሁ። እና አሁን ምን እየሰራሽ ነው? ስራ ስለሌለኝ መሰለኝ ስጠሪኝ ብድግ ብዬ የመጣሁት። ጉድ! ተነጋግረን እንኳን መግባባት የማንችል ሰዎች። ቆይ እንዴት ነው አብረን የምንሳለቅ? ምንድነሽ? የኔ ፍቅር ሩታ መተሻል እንዴ? ቆየሁ እኮ። በጣም ፈጣን እህት ነሽ። እኔ እኮ ነገ እንደምትመጪ ነበር የማውቀው። ነይ ነይ ሚስት፣ ደህና ነሽ? እና ዛሬ ጥሩ ቀን ነበር አይደል? አዎ ደስ የሚል ቀን ነበር። በጣም ደስ ብሎኛል። ደስ ይላል። ከሩታ ጋር ሳወርታችኋል? ምን እናወራለን? ይሁን፣ ቀስ በቀስ ታስተካክሉታላችሁ። ዋናው ብቻሽን አለመሆንሽ ነው። እሱማ ልክ ነህ። ማን እንደ ቤተሰብ የኔ ሚስት ደግሞ እንዳትሰላች፣ ይሄን የሚባል ስራ እንዳትሰራሽ። ሴልስ ብትላ ትሰራ መስሏል። ኦኬ አይደል? እኔ የሚያሳስበኝ አንቺ ብቻ ነው። ባሊ ባሊ ወይ አፈቅርሃለሁ። ከኔ በልጥማ የኔ ሚስት። ምን እባክሽ፣ አሁንም እንደድሯቸው ናቸው። እኔ ምን አውቄ ብለሽ ነው? እንደ ቀልድ ያስተዋወኳትን ሰው አግብታ እኔኑ መልሳ ልታስቀናኝ ነው እንጂ። ምን ማለት ነው? መተው ማለት ልበቀላት ነው እንጂ የተጣላኋት ሴት ቤት ሰተት ብዬ የገባሁት። ታያት እባክሽ፣ የሆነች ጀለገግ ነገር ለማንም የማትጠቅም ሰው እኮ ናት። ይልቁንስ እነሱን ተጠንቀቁ በያቸው። እዚህ ነሽ እንዴ? ምን ታያከኝ? አይ ምግብ ልሰራ ነበር የመጣሁት። ትንሽ ሳይሽ ግር ብሎኝ ነው። ምግብ እንድሰራላችሁ አይደል የፈለጋችሁ? ኧረ አይደለም። ቆይ ማን ነው እንደዚህ ያለሽ? አላስቀለደ ነው። ስለሞት እንደሆነ ነግራኛለች። ልክ ነሽ። ባይሆን አሁን ግቢና አረፍ በይ። እኔ ሌላውን ስራ እሰራለሁ። ኧረ እባክህ
ይቅርታ ሩታ፣ እኛ አንቺን የፈለግንሽ ሄቨን ትንሽ ስለታመመች አብረሻት እንድትሆኝ እንጂ ለሌላ ነገር እንዳልሆነ። ለዛ ነው በሌሊት የተነሳው? አዎ። እሺ፣ እኔ ግሩም ቁርስ ልስራልህ። እሺ በቃሽ። ለዛሬ ብቻ አንቺ እንዳይደብርሽ ቁርስ ስሪ፣ እኔ ቤቱን ላስተካክል። አታስብ፣ እኔ ማግኘት የምፈልገውን ነገር በማንኛውም መንገድ ማግኘት የምችል ሴት ነው። እንበላለን። እኔሽ አረፍ በይ በቃ። የጎደለ ነገር ካለ እንጨምራለን። አዎ የጎደለ ነገር ካለ ነው እመጣለሁ። በነገራችን ላይ ሩታ፣ ይቺን የመሰለች ሚስት ስለሰጣችሁኝ በጣም አመሰግናለሁ። ናራ እውነቴን ነው የምልሽ። ብታያት ታጋሽነቷ፣ ትሁትነቷ ብቻ በጣም ደስ የምትል ሚስት የሰጣችሁኝ። ከቤተሰባችን ለየት ያለ ባህሪ ያላት ሴት እሷ ናት። በጣም እንጂ እንዴት አድርጋችሁ ብታሳድጓት ነው ይቺን የመሰለች ወርቅ ሴት የሰጣችሁኝ። ባይገርምሽ ከተጋባን 1 ዓመት ሞልቶናል፣ ግን እኔ እንደ 1 ሳምንት ነው የሚታይ። ይገርምሻል፣ ስራ ውዬ እንኳን ስመጣ ቤቴ እስክገባ ድረስ እንዴት እንደምጓጓ ብታይ። ቤቴን እንደወደው አድርጋኛለች። ብቻ በጣም እድለኛ ወንድ ነኝ። አመሰግናለሁ። እሺ ሚሉሽን ባልሰማሽ ገበያ ባልወጣሽ አለች ማዘር። ምን አልሽኝ ሩታ? አይ ጊዜው ተቀይሯል እያልኩ። የቱ ጊዜ? የአሁኑ ነው። የሚወራውና የሚሰማው ነገር ግራ ነው። ሄቨን ታዲያ እንዴት ነሽ አሁን? ደህና ነኝ ዶክተር። አማካሪዎችሽን እያማከርሽ ነው አይደል? አዎ እያናገርኳቸው ነው። ሁሉም ነገር በጊዜው መስመር ይዛል። በሽታው እንደተባለ ከባድ ከሆነ ግን የመትረፍ እድል ምን ያህል ነው? ኖ ለቅድመ ጥንቃቄ እንጂ ያን ያህል የማይሰጋ ነገር ነው እኮ አይደለም። ዶክተር አትደብቀኝ፣ እውነቱን ንገረኝ። ይታወቀኛል እኮ። ቆይ ፍቅር ምን አድርግ ነው የምትዩ? ያለውን ሁኔታ እኮ የነገረን አይደል? በእርግጥ አሁን እኮ አሳሳቢ ሁኔታ ላይ አይደለም። ነገር ግን ችላ ካልሽው ከባድ ስለሚሆን ለዛ ነው እንድትጠነቀቂው ይነግርሽ። ክትትልሽን ባትተይ ጥሩ ነው። እሺ በፍጹም ችላ እንዳትይ። ዶክተር የሚበላ ነገር ላዘጋጅ? ኖ በፍጹም አትጨነቂ። በልቼ ነው የመጣሁት። እውነት ላዘጋጅ ዶክተር? በፍጹም አትጨነቂ። ባይሆን ታችን ውረድና ማኪያቶ ልጋብዛችሁ። ዛሬ በእኔ ነው። አዎ እንደው ይሻላል። ላንቺም እኮ መቀሳቀሱ አሪፍ ነው። ያ ጠንከር ተነስ። ምን ያክል ብርቃቸው ነው በአንዴ ትዳር። ዳቪንቺ ቢኖር ኖሮ ሞናሊዛን ሳይሆን አንቺን ነበር የሚስለው። እንኳንም አልኖረ። ይሄን መልክ ብሎ ብሩሽና ቀለም ላይ ነክሮ ሸራ ላይ ለማስፈር እንኳን የማይሆን መልክ። አንድ ፊት ላይ 3 የማይር ከለር ሊቀባ ነው ወይስ 12ቱን ደቀ መዛሙርት በሳለበት ብሩሽ ዲያብሎስን ሊያስውብ ነው? ወይስ በአመታት የገነባውን ስም በአብስትራክት ሊመስል ባልሆነ መልክ ሊያጣ ነው? ሩታ ስላደረግሽልን በሙሉ በጣም እናመሰግናለን።
አረ ምንም አይደል። እሺ ረበሽኩሽ መሰለኝ። አይ አልረበሽከኝም። አትገባም? አይ ባለቤት ውስጥ እየጠበቀች ነው። መልካም አይደል?